አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቲዩብ የፍቅር ቤት ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ስራዬን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬም አንድ ነገር ልላችሁ ብቅ ብያለሁ፣ ግን እየሄድን ወደፊት። የህይወት ስንቅ። ህይወት እንደዚህ ናት። ህይወት አንዳንዴ ትስቅብሻለች፣ አንዳንዴ ደግሞ ታስለቅስሻለች። ግን በሁለቱም ውስጥ ትልቅ ትምህርት አላት። አዎ፣ ምክንያቱም ውድቀትሽ ጥንካሬሽ እንጂ ውርደትሽ እንዳልሆነ ወቂ እህቴ። አይዞሽ፣ ዛሬ የከበደሽ ነገር ነገ ታሪክ ይሆናል። የጨለመው ሌሊት መንጋቱ እንደማይቀር ሁሉ። አዎ፣ ያንቺም የጭንቀት ቀን ያልፋል። ፈተና ባይበዛ ጥንካሬን አታቂውም ነበር። አየሽ እህቴ፣ ራስሽን ከማንም ጋር ታወዳድሪ። አንቺ የራስሽ መንገድ አለሽ፣ እነሱም የራሳቸው። ታውቂያለሽ፣ አበቦች ሁሉ በአንድ ቀን አይፈኩም፣ ግን በየተራ ሲፈኩ ያምራሉ። አንቺም በጊዜሽ ታብቢያለሽ። አትቸኩይ። ስሚኝማ፣ ደግነትሽን አትጩ። ሰዎች ባይረዱሽም ውለታሽን ቢረሱትም አንቺ ግን መልካም መሆንሽን አታቆሚ። ምክንያቱም ደግነት የሚደረገው ለሰው ሳይሆን ለፈጣሪ ነው አይደል እንዴ? መልካም ማድረግሽ ምላሽ ባታገኝም ያደረግሽው ደግነት መልሶ ይከፍልሻል። ደግሞ አንድ ነገር ልንገርሽ፣ በህይወትሽ ውስጥ ይቅርታ ለመጅ ይቅር ባይነት ትልቅነት ነው። የህሊና እረፍት አለው። ቂም መያዝ የራስሽን ልብ በከባድ ሸክም መሙላት ነው። ይቅርታ የምታደርጊው ለሌላ ሰው ብቻ ሳይሆን ለራስሽ ሰላም ስትይ ነው። አየሽ እህቴ፣ ይቅር ባይነት ትልቅነት ነው። ደግሞ ልብሽን ለፍቅርና ለሰላም ክፍት አድርጊው። ትናንትናን ታዩ። ትናንት አልፏል፣ ሊመለስ አይችልም። ዛሬ ግን በእጅሽ ነው። ነገን ቆንጆ ለማድረግ ዛሬን ተጠቀሚበት። ያለፈው ስህተትሽ ለዛሬሽ እንዲያበላሽብሽ አትፍቀጅለት። በቃ በውስጥሽ ሰላም ይኖርሽ። ለራስሽ ከሰው ጋር ሳይሆን ከራስሽ ጋር ተስማሚ። ፈገግታሽን አታጥፊ፣ ምክንያቱም ፈገግታሽ ውበትሽ ብቻ ሳይሆን ተስፋ ለቆረጡ ሰዎች ብርሃን ነው። ታውቂያለሽ እህቴ፣ ሁልጊዜም አስቢ፣ ህይወት አጭር ናት። በፍቅር ኑሪ፣ በደግነት ተጓዥ፣ በፈጣሪ ታመኝ። ነገ ሌላ ቀን ነው። የተሻለ ቀን ይሆናል። ሁሌም በህይወታችን አዲስ ነገር አለ። ህይወት ይቀጥላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።